الدنيا لي لكن سنوطا شهادا بلن وطن مهد እንድንችል ልንጠብቃት መላሳችን ይገባል لا اله الا الله بلا መውጣት መቻል አለባት መላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ መን عليها ፋን ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊዩታል ይንሰው ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር ነው የነበረው ሞት አፋፍ ላይ መጣና ይሰው ሶላትም ብዙ ሚራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል ኤፍዋንን ነኪው ይሄን ጨቆኙ ይሄን እርገጨው لا اله እንዲያለ አላህ Subhanahu Wa Ta'ala ተገናኘው እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ነው ተግባባን ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖረው ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩም በማውራት ከመጥፎ በመከልከል በእነዚህ ነገሮች ላይ ስልጣን ያገኘች እንደሆነ ዱንያን ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት መስክር ትመሰክራለች ወኢንሻአላህ እኔ አንድ ታሪክ ልንገራችሁ በዘመኑ የተከሰተ ታሪክ ነው ይህ ወጣት ገና ወጣት ለጋ ልጅ ነው ዶክተሩ ታሪኩን ሲናገር ምን ይላል ይህ ወጣት ተሸክመው ይዞት መጡ ይላል ልክ ሳየው ሞት አፋፍ ላይ የደረሰ ነው እንደማይድና ወኩ ይላል ዶክተሩ ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ተጋልኩና لا اله الا الله በል لا اله الا الله በል እለው ገባው ይላል ሻሃዳ እንዲልለት ፈልጎ ነው የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነ ልመዳ መዷ መሳቢያው የታለች የሚባለው እኮ لا اله الا الله እኮ ነው የሚባለው ዶክተር سبحان الله يقول العلماء الميت يعلم الحي ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለው ሰው ያስተምሩት ይሞታል ልክ ይችን ቃል ተናግሮ አኸራ ሄደ ይላል ዶክተር እንዲህ ምላሳችን መስክራንት እንድትድ መጠበቅ አለባት ዚክር መልመድ አለባት ስቀን ከዱንያ መውጣት አለብን ሸሃዳ ተናግረን ስቀን ነው ዱንያ መልቀቅ ያለብን አብዱላህ ኢብኑ ሙባረክ ቀደም የጠቀስኳችሁ ትልቅ ዓሊም ሞት አፋፍ ላይ ደረሱና ሰዎቹ በጀርባቸው አንጋለዋቸው ይያለ ቀና ብለው ወደ ሰማይ ተመለከቱና ምን አሉ ለሚስሊ هذا فليعمل العاملون ለዚህ ጥሩ ድል ሰሪዎች ስሩ አሉ አብዱላህ ኢብኑ ሙባረክ ربما راى مقعده من الجنه ነብይ ሰለላሁ ዐለይሂ ወሰለም እንደሚሉት አንዳችሁ ሞት ላይ የደረሰ እንደሆን የጀነት ይሁን የጀሃነም መቀመጫውን መላእክቶች አምጥተው ያሳዩታል እንደ ፊልም አድርገው ይላሉ ሳቁና አብዱላህ ኢብኑ ሙባረክ ለሚስሊ هذا فليعمل العاملون ለእንደዚህ አይነት ትልቅ ድል ሰሪዎች ስሩ አሉ ስለዚህ الدنيا ላይ لا اله الا الله ብለን ስቀን ነው መውጣት ያለብን ተግባባን ስቀን ነው ያለቀስን ነው ገጣሚው ምን ይላል መሰላችሁ يا ابن ادم انت الذي ولدتك امك باكيا والناس حولك يضحكون سرورا فاعمد الى عمل تكون اذا بكوا في يوم موتك ضاحكا مسرورا عجيب ያለው ግጥም ነው ምን አለ መሰላችሁ يا ابن ادم انت يا ادم ልጆይ እናት አንተን ስትወልድ አንድ ሰው ከዱንያ ሲወጣ ወደ ዱንያ ሲመጣ ያለቀሰ ነው የሚወጣው ህፃን ልጅ ያለቀሰ ነው ወደ ዱንያ የሚገባው ሰው ደግሞ ቤተ ዘመዱ አባት ልጅ ተሰብስበው ልጅ ተወለደልን ብለው እየሳቁ ነው አይደል የሚቀበሉት ተግባባ አንተ الذي ولدتك امك باكيا والناس حولك يضحكون سرورا ሰዎች በዙሪያ እየሳቁ ነው ወንድ ነው ሴት ነው ይያሉ በስስት ነው የሚጠብቁ ይሄ እንግዲህ ዱንያ ላይ ስትገባ የነበረ ሁኔታ ነው አንተ ግን አለስ ገጣሚ ምን አለ አንተም የሞትክ ቀን ህዝቡ ያለቅሳል ይግድ ነው ሰው ሲሞት ነብዩም ሰለላሁ ዐለይሂ ወሰለም ቃሲም ልጃቸው ሲሞት አልቅሰዋል ምንድነው ሲባሉ አይሄማ አላህ ባሮቹ ቀልብ ላይ የሚጥለው ረህመት ነው ያሉት ረሱሉል ከሪም ሰው ልጅ ያለቅሳል ሰው ሲሞትበት ያኔ እነሱ ተለየህም ብለው ባለቀሱበት ቀን ስትገባ ስቀው አይደለም የተቀበሉ ስትወጣ ሲያለቅሱ አንተ ስቀው ጣለ ገጣሚ
ተግባባ ስትገባ ወደ ዱንያ ያለቀስክ ነው እነሱ እየሳቁ ነው ስትወጣ እነሱ ያለቀሱ ነው አንተ ስቀህ ውጣ በላ ኢላሃ ኢላላህ ብለህ የአላህ የሚያሳየን የጀነትን ትልቅ ደረጃ እያየህ እየሳክ እየጓጓህ ውጣ ላ ኢላሃ ኢላላህ ሙእሚን ለዚች ቀን ነው ምላሱ የሚጠብቃት ሸሃዳ ማድረግ እንዲችል አንዲት እናት ጋር ቁጭ ብዬ እየተነጋገርኩ ያለ ምን አለችኝ ልጄ ወይ አለችኝ ዚክር እንደው አበዛው እየሞክራለሁ ግን አንዴው በሽታ ያመመኝ እንደው ጭንቅ ያደረገኝ እንደው ሐኪሙ ሰዱኝ እንጂ ላ ኢላሃ ኢላላህ እየረሳው አለች ገና ምላስ አልለመደም አያችሁ ለዛ ነው የሚጨንቅ የሚጠብ ነገር ሲይዘን እንረሳዋለን ላ ኢላሃ ኢላላህ ምንለው ኋላ ነው ስለዚህ ላ ኢላሃ ኢላላህ በጭንቀት ተጠባ የምትወጣ መሆን አለባት ሰውነታችን ሲጨመቅ የምትፈስ መሆን አለባት ተግባባን እና ማጠቃለያ ላይ የምናገረው ምንድነው አብዛኞቻችን ወንጀል አብዝተናል ብዙ አምተናል ብዙ ወንጀሎች አሉን ወደ አላህ ልንመለስ ይገባል የህሜት የምላስ ወለምታ ያጋጠመው ሰው ወደ አላህ ሊተውበት ይገባል ሰዎችን ሲያማ የነበረ ሰው ለሰውየው ሁሉ አምቶት ከሆነ ከፋራው አመቻለሁ አፉ በላይ ሊለው ይገባል አይ በነገረው እንጣላለን ብሎ ከፈራ ተደብቆ እስትግፋር ያርግለታል ዑለማ ጌታዬ ማሩ ዱዓ ያድርግለት ለማው ሰው አለ አኺራ ላይ እንዳለው ሐሰናትን ተጎንብሶ ይቀበላል ስለዚህ ከዱንያ ላይ አፉ ልንባባል ይገባል ያ ሰው ደግሞ እንዲህ ብያለሁ ከተባለ አፉ ሊለው ይገባል ኢንሻአላህ በአጠቃላይ ግን ሁላችን ከምላስም አሁን ረመዳን ነው ኢንሻአላህ ያለንበት ወር ሁላችን ወደ አላህ ልንመለስ ይገባል የምላስ ወለምታለን የእናት አባት ሐቅ አጉድለናል የጎረቤት ሐቅ አጉድለናል ሶላቱ ትክክል አንሰግድም ዘካው ትክክል አልሰጠንም የብዙ ወንጀል ባለቤቶች ነን በነፍሶቻችን ላይ ደንበራስ አልፈናል ስለዚህ ወደ አላህ Subhanahu Wa Ta'ala በተውበት በለቅሶ ልንመለስ ይገባል አንድ ታሪክ ልንገራችሁ ኢንሻአላህ በበኒ እስራኤል ዘመን كان رجل عبد الله 20 سنة አላህን 20 ዓመት የተገዛ አላህ ባሪያ ነበረ ثم انتكس ከዛ በኋላ አላህ ቀልባችን ይጠብቃትና ዙሮ ልቡ ተገለበጠና አላህን عاصى ربه 20 سنة 20 ዓመት አላህን አመፀው ይሰው ሱብሃንአላህ አሁን ወደ አላህ ሊመለስ ፈለገ ነው ልባችን አላህ ይጠብቀው በእጃችን አይደለም ለዛ ነብዩ ሰለላሁ ዐለይሂ ወሰለም ያ ሙቀልበል ቁሉቢ ثبت قلوبنا على دينك ይላሉ ጌታ ልቦች የምታዘዋውር ጌታዊ ልባችንን እምነታችን ላይ አርጋለን ይላሉ በአላህ እጅን ያዞረዋል ከፈለገ ይሰው ወደ አላህ ሊመለስ ፈለገ አላህ ይምረኛል ወይ የሚል ጥርጣሬ ውስጥ አደረ በረሃ ላይ ወጣና እጁን ወደ ሰማይ ዘረጋ فقال إلهي وربي ألا عصيتك 20 سنة وعبدتك 20 سنة فهل لي من توبة إن أنا رجعت إليك ጌታዬ ሆይ 20 ዓመት ተገዛው 20 ዓመት ደግሞ ተገልብጬ አመስኩ እንዴው በመጣ ተቀበለኝን ይሆናል ሱብሃንአላህ ልክን ቃል ሲናገር ከሰማይ يسمع هاتفا نهتف ከሰማይ ተጣሪ ሲጠራ ይባራ ይሰማል يقول ተጣሪው ምን ይላል ያ عبدي ባሪያችን ሆይ አበተና فقربناك ተገዛን 20 ዓመት አቀረብነ ወዳጅ ባሪያ አርገን ያዝነ وعصيتنا فامهلناك 20 ዓመት አመስከን ትመለስ ይሆናል ብለን ጠበቅነ ተተውበት ይሆናል ወይ رجعت الينا قبلناك فإن رجعت إلينا قبلناك يا عبدي ستملسما نقبلها لنججاችን ዘርግተን الله سبحانه وتعالى رحيم ودود وإني لغفار نالو غفار من العلماء من أوزان المبالغة على وزن فعال نمتو بتأمري من يالنا وإني لغفار لمن تاب لتملس لتوبت التسست أني مارينن يالنا سلازي يسران وانجل والله لا يعد ولا يقصى مزعف مكتر አይደለም በመላሳችን ያማነው ሰው ነሚማ ገብተን ያጣላ ነው የበላነው حرام ብዙ ነው በአጠቃላይ ከመላስም ወለምታ ሆነ ከየትኛው የህይወት ተጨባጫችን ልንመለስ ልንተውበት ይገባል ኢንሻአላህ አላህ Subhanahu Wa Ta'ala በሌላ ፕሮግራም አላህ ያገናኘናል በተለያዩ ፕሮግራሞች ብዬ እገምታለሁ አላህ Subhanahu Wa Ta'ala መላሳችን ይጠብቀው اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم احفظنا من كل آفات اللسان واجعل لساننا ذاكرا وأنطقها بالشهادة يوم تلقاك برحمتك يا أرحم الراحمين وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته علي بتوبة
يمحو بها ما كان مني في الزمان